How you doing everyone? Welcome back to Abyssinia English with Abela. በዚህ ቪዲዮ ንግግር ለመጀመር ወይም አዲስ ሐሳብ ለመጨመር ስንፈልግ የምንጠቀማቸውን አያያዥ ሐረጎች እናያለን። እስከ መጨረሻው አብራችሁን ቆዩ። ለወደፊቱም ከቻናሉ ብዙ ስለምትማሩበት አዲስ ከሆናችሁ ሳትረሱ አሁን ቤተሰቡን ተቀላቀሉ። እስኪ ስታርት። የመጀመሪያው tell you what እስኪ በሉት እስኪ ያ tell you what ይኸውልህ እንደማለት ነው በአማርኛ ቀጥታ ስናወርደው። For example, tell you what, let's talk about later. Later አይባል later ነው ይባል። tell you what, let's talk about later ሳል ይኸውልህ ስለሱ በኋላ እናውራ እያልን ነው ማለት ነው። ሌላ ደግሞ for emphasis ወይም ደግሞ ነገሩን አጉልተን ለማየት ስንፈልግ አጽንኦት ለመስጠት ስንፈልግ tell you what, I wouldn't pay that much for this cake ብንል ለምሳሌ ይኸውልህ ልንገርህ ለዚህ ኬክ ይሄን ያህል ገንዘብ አላወጣም እያልን ነው ማለት ነው። ሌላው I will tell you ነው የሚባል ወይስ I tell you ነው የሚባል የሚል ጥያቄ አለ። ትክክለኛ ፎርም I'll tell you ነው፣ ምክንያቱም ገና ልንናገር ስለሆነ I'll tell you ነው የምንጠቀም። ግን እንደ ስፒች እንድንገር ኢንፎርማል በሆነ ወይ I tell you ሲባል እንሰማለን። እንዳትደናገሩ መጠቀም ይቻላል። For example, I'll tell you what I said ይሄ ትክክለኛ ነው፣ ግን I tell you what I said ማለትም እንችላለን። ኦኬ ወደ ቀጣይ እንሂድ። ሁለተኛው here is the thing እስኪ አንድ ላይ here is the thing ምን ማለት ነው? ነገሩ እንዲህ ነው ማለት ነው። ይህን የምንጠቀመው የሰዎችን አቴንሽን ለመውሰድ ስንፈልግ ነው የምንጠቀመው። for example, I'd love to go party but here is the thing, my ex-wife is going to be there. ቤድ ፓርቲ ደስ ይለኝ ነበር ግን ኤክስ ይዛ ልትኖር ትችላለች እያልኩ ነው። ሁለተኛ ኤግዛምፕል here is the thing, I was angry when I got in there. They were fun of me. Tell you what, I insult all of them one by one. ነገሩ እንዴት ነበር አለ። ተናድጄ ነበር። ከዛ ወደ ውስጥ ስገባ በእኔ እየሳቁ ነበር። ከዛማ ይኸውልህ አንድ ባል ጥርቅርቅ አድርጌ ሰደኳቸው እያልኩ ነው ማለት ነው። ኦኬ ወደ ቀጣይ እንሂድ። ሶስተኛው ፈርስት ኦፍ የሚል ይሆናል ማለት ነው። መጀመሪያ ማለት ነው ትርጉሙ። ሌላ ፈርስት ኦፍ ኦል ከሚለውና ፈርስት ኦፍ ከማለት የት እንጠቀም ካላችሁ ፎርማል ለሆነ እና ኢንስትራክሽን ነገሮች ለመናገር ከፈለግ ፈርስት ኦፍ ኦል እንደዚህ እያልን መቀጠል እንችላለን። ግን ንግግር ላይ ስፒኪንግ ላይ ከሆነ ፈርስት ኦፍ የሚለውን ብንጠቀም ተመራጭ ነው። ፎር ኤግዛምፕል ፈርስት ኦፍ I owe you an apology መጀመሪያ ይቅርታ ማለት አለብኝ እያልኩ ነው ማለት ነው። by the way I owe you ማለት እንግዲህ የተጠቀምነው ይቅርታ ማለት አለብኝ ለማለት ነው እንጂ I owe you ትርጉሙ ውለታ አለብኝ ባለዕዳ ነኝ ለማለት ነው። ለምሳሌ thank you for help John, I owe you one ብል ስለ እርዳታ አመሰግናለሁ ጆን ባለውለታዬ ነህ እያልን ነው ማለት ነው። ኤግዛምፕል እንጨምር። why wasn't she told first off ብል መጀመሪያ ለምን አልተናገርም እያልኩ ነው ማለት ነው። ተከታይ እንጂ አራተኛው to begin with ወይም ደግሞ to start with የሚለውን መጠቀም እንችላለን። መጀመሪያ እንደማለት ነው። for example, to begin with ወይም ደግሞ to start with I was feeling down ብል መጀመሪያ ድብርት ውስጥ ነበርኩ እያልኩ ነው። feel down ማለት low mood፣ sadness፣ depression የሚያመለክት ዝቅተኛ ስሜት፣ ንዴት ወይም ጭንቀት ምናምን ነገር ማለት ነው። ሌላ ኤግዛምፕል ጨምር። to begin with I thought you were a good person በመጀመሪያ ጥሩ ሰው መስለኝ ነበር። ኦኬ ወደ መጨረሻው እንሂድ። አምስተኛው እና የመጨረሻው ኢኒሻሊ መጀመሪያ ላይ ኦሪጂናሊ ማለት ነው። for example, initially she thought my idea was nonsense በመጀመሪያ ሐሳቤ የማይረባ መስሏት ነበር ይላል። ሌላ ኤግዛምፕል originally this was my idea በመጀመሪያ ወይም ደግሞ ከምንጩ እንደማለት ነው። ኦሪጂን ማለት የኔ ሐሳብ ነበር እያልኩ ነው ማለት ነው። በዚህ ቪዲዮ ይዤላችሁ የመጣሁ እነዚህን ነበር። ለማስታወስ ያህል tell you what, here is the thing፣ first of ኢንስትራክሽን ለሆነ ደግሞ ፈርስት ኦፍ ኦል፣ to begin with or ደግሞ start with፣ initially፣ ኦሪጂናሊ መጠቀም እንችላላችሁ። እነዚህን አረፍተ ነገራችሁን በመጀመር ወይም አዲስ ሐሳብ ኢንትሮዲዩስ ለማድረግ ስትፈልጉ ተጠቀሟቸው። ለዛሬ ያመጣሁላችሁ እነዚህን ነው። ፕራክቲስ ማድረግ አትርሱ፣ ካለበለዚያ ይረሳል። ፕሊዝ አስተያየታችሁን ጻፉልኝ። ከተመቻችሁ ላይክ አድርጉ። ቤተሰቡን ተቀላቀሉ፣ ታጠርፉታላችሁ። ቴክ ኬር፣ ዋን ላቭ።